ላዛኛችን ይሄን ይመስላል። እኔ ቆራርጬዋለሁ፣ ከፋፍዬዋለሁ፣ እንዲመቸኝ አድርጌዋለሁ። በጣም ነው የምትወዱት። በጣም ቆንጆ ላዛኛ። እንደምን አላችሁ? ሰላም ለእናንተ ይሁን ፋሚሊዎቼ። በጣም ነው የማመሰግን ስለምትከታተሉኝ። ዛሬ የምንሰራው ላዛኛ ነው። ላዛኛ የምሰራው በሁለት ሱስ ነው። በሁለት ሱስ ነው የምሰራው። የመጀመሪያው በቶማቶ ሱስ እና ግራውንድ ቢፍ አድርገን ማለት በስጋና በቲማቲም እንትን ነው የምንሰራው። ስጋው ይሄ ነው 100% ሳሁት 16 ወዝ ነው። ዋን ላፕ ነው ማለት 1 ፓውንድ ነው ስጋው እና 1 ሽንኩርት ከትፋለሁኝ። 1 የሾርባ ማንኪያ ብላክ ፔፐር አረጋለሁ። 1 የሾርባ ማንኪያ ቶማቶ ፔስት አረጋለሁ። ይሄንን ሙሉውን ነው ማረገው። ከዛ በኋላ የሚቀጥለው ደግሞ ዋይት ሱሱን ነው የምሰራው፣ ግን መጀመሪያ ይሄኛውን እንሰራለን አብረን ማለት ነው። 1 ሽንኩርት እናደርጋለን። ሳቁላላው አሳይ። አሁን ስጋው እንደዚህ ሆኗል። ስጋው እንደዚህ ሆኗል። እየበሰለ ነው። አሁን ሽንኩርቱን ጨምረዋለሁ። እንደዚህ ከትፈን አስቀምጠናል አዘጋጅተን። አሁን ሽንኩርቱን አደላቅለን እናበስለዋለን። ከዛ ደግሞ ተመልሼ ነው ስጓ። አሁን ጨው አድርገን እናወጣዋለን ማለት ነው። ትንሹ እዛው ቆመን ስለምንሰራው እያማሰል እንዳይበላሽብን አድርገን ነው የምንሰራው። ጨው ብዙም አናደርግም። ያው 1 ማንኪያ 1 የሻይ ማንኪያ እናደርጋለን። ሱሳችን ደርሷል። ብዙ ሰዓት አናቆየውም። ስጋውን ብቻ ለማብሰል ነው ትንሽ የምናቆየው። ስጋው ደግሞ መጀመሪያ ላይ ስለሚበስል ብዙ ሰዓት መቆየት ያለበት አይመስለኝም። ይሄው ሱሱን ይመስላል። ይሄንን ነው ወፍራም ሱስ ነው የሚሆነው። ነጭ ሱስ ለመስራት የሚያስፈልገን የገበታ ቅቤ፣ ይሄ ስቲኩ 1 ስቲክ አንሶልትዱን ነው የምጠቀመው። አሁን ቅቤያችን ቀልጧል። ዱቄቱን ጨምራለሁ። የ1 ካፕ ዱቄት ኦል ፐርፐስ ፍላወር ጨምራለሁ እና ጨምሩ። በደንብ አቁላሉት። በደንብ እንትን በሉት፣ አማስሉት፣ ስቴር አድርጉት። ያው ቅድም ነግሬያችኋለሁ፣ ዘይት አናረግም። እዚህ ጋር እንትን ነው ማረግበት። ትንሽ ጨው እንጨምራለን ለቃና። ትንሽ ጨው just 1 tablespoon ጨው። ያው ቅድም እንደነገርኳችሁ ስኳር እናረጋለን። ይሄ የሾርባ ማንኪያ ነው። 1 2 በቂ ነው። ያው ዱቄቱና እንትኑ አሁን ምን አረግበታለሁ መሰላችሁ? ወተት ይደረግበታል። ያው ሱስ ነው ማለት ሚልክ ነው። እሱን አረጋለሁኝ። እያየው ወተት ጨምራለሁ። ይሄ በቃል ማለት አይደለም። አየዋለሁ፣ ጨምራለሁ። ወተት ጨምራለሁ። 1 ኩባያ ብቻ ላይሆን ይችላል ወተቱ። 2 ፍሯል። ትንሽ እጨምርበታለሁ ወተት
1 ኩባያ ጨምርበታለሁ። 2 ኩባያ በስልበት ጊዜ ነው። ይሄ ነው የላዛኛው ፓስታ። የላዛኛ ፓስታ ይሄ ነው። ካልዲ ነው የገዛሁት። እሱንም ከፈለጋችሁ ከሁሉም መግዛት ትችላላችሁ። እሱን እንዳይያዝብን ዘይት ጠብ እናደርግበታለን ፓው ላይ። አሁን እንግዲህ የመጨረሻችን ስቴፕ ላይ ደርሰናል እና ያደረኩኝ አሳያችኋለሁ። መጀመሪያ ምንድን ነው የምናደርግ? ይሄ ከዚህ ከቀዩ ሱስ እናደርግበታለን። ግን ከዚህ ያው የምሰራው በዚህ ነው። ያው ነግሬያቸዋለሁ ቅድም። አሁን መጀመሪያ ላይ ትንሽ እንደዚህ እናደርጋለን። እዚህ ጋር ከስር እንዲኖረው ትንሽ ሱስ፣ ብዙ ሳይሆን ትንሽ እናደርግበታለን። ከዛ በኋላ እንትኑን ነው የምንጨምረው። ይሄንን እንጨምራለን። በጣም ነው የምትወዱት። በጣም ጥሩ አድርጋችሁ ትሰሩታላችሁ። ከኔ ጋር ይሄን ሱስ እናረግና እንተንሳለን ለው ላይ ማለት ነው። አሁን ይሄው ነጭ ሱሳችን እሱን እናደርጋለን ማለት ነው። እንትን እንነሰንስበታለን። ሻደሩን እንነሰንሳለን። የመጨረሻ ስቴጃችን ነው። አሁን ይሄኛውን ሱስ እዚህ ጋር እናደርግና እንጨርሳለን ማለት ነው። ላዛኛችን በትና ከዛ በአልሙኒየም ፎይሉ ጠቅልለ ነው እንዳልኳቸው 50 ደቂቃ ነው የምናደርገው። 40 ደቂቃ ተከድኖ ነው የሚበስለው በአልሙኒየም ፎይል። ከ40 ደቂቃ በኋላ ደግሞ ውጤት እናየዋለን ማለት ነው። ከትንሽ ደቂቃዎች በኋላ ጠቅልለውና ውስጥ ይገባል። ላዛኛችን ደርሷል። ላዛኛችንን እናወጣዋለን እና እዚህ ጋር እናደርገዋለን። ላዛኛችንን ቆንጆ ላፍየዋለሁ፣ እንዲመቸኝ አድርገዋለሁ። በጣም ነው የምትወዱት። በጣም ቆንጆ ላዛኛ ነው።